ነቢዩላህ ዒሳ ዓለይሂ ሰላም ተወዳጁ የአላህ ነቢይ የመርየም ልጅ ኢየሱስ ዓለይሂ ሰላም በሳቸው ዘመን አላህ ነቢይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በሕክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር። በሕክምናው ሳይንስ ሚችላቸው የለም። ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሀበ ለኪ ጉላመን ዘኪያ ለመርየም ምን አላት? ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ፣ ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው። እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በግያ፣ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ፣ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ህግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ህግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። يكلم الناس في المهد ታዝሎ ነቢ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለን እናናገራለን አሉ። ነቢ ዒሳ አፋውጡና በአላህ ተአምር قال انا عبد الله እኔ የአላህ ባሪያ ነኝ። አታኒ الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል። ህፃን ልጅ በልጅነቱ ታዝሎ ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና 1 ዓመት ላይ ነው ባባ ማለት የሚጀምረው። ይሄን ህግ ጥሶ እንዲመጣ አደረገው አላህ። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን። ወረሱላን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል። አኒ ቀድ ጅእትኩም ቢአየትን ምን ረቢኩም እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነቢ ዒሳ ለበኒ እስራኤሎች። አኒ እኔ አኽሉቁ ለኩም ሚን الطين كهيئة الطير እኔ ለናንተ ሚን الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ። ነቢ ዒሳ በጭቃ ምን ይሰራሉ? እርግብ فأنفخ فيه እፍልበታለሁ فيكون طيرا እርግብ ይሆናል። በማን ፍቃድ? بإذن الله على الله ያይዙ። በማን ፍቃድ? በእኔ በአላህ ፍቃድ። وأبرئ الأكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ። والأبرص የቆዳ በሽታ ያለባቸውን አድናለሁ። وأحيي الموتى ሙታንን እቀሰቅሳለሁ። በማን ፍቃድ? بإذن الله على القرآن በአላህ ፍቃድ። ሙታን መቀስቀስ፣ ቆዳ የተላላጠን ሲዳብሱት መዳን፣ አይኑን ሲያሸው አይኑ ይከፈት ነበር። ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅህ ይድናል ነው አይደል? እሳቸው ስዳብሰው ይድናል አሉ። ህጉን ጥሰው መጡ። የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው። وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ። ነቢዩላህ ሷሊህ وهو نبي عربي ነቢዩላህ ሷሊህ ዓረባዊ ነብይ ነው። ዓረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ሁላ خير لك من حمر النعم وإذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ። ነቢዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው። قالوا انما انت
من المسحرين وأنت دقمت يتدرقبه دقامنا فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን እና ምን ዘንድ አሏቸው ለነብዩላህ ሷሊህ የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረበ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ሆና ክራይቴሪያ ተመልከቱ የ10 ወር እርጉዝ ትሆን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አለ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበላለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة إيشات اللاتشو يا الله جمل يتأيكاتشوات لها شرب ولكم شرب يوم معلوم للصاء متتعبت يتوسنك أنا لات لن أنت من دزاو ولا تمسوها بسوء بمدفون دات نكوات فيأخذكم عذاب يوم عظيم كباد قطعات يا جنياتشوات إيشي الله جملنا تأمر وطالاتشو በጣም የሚገርመው ابن كثير من ይላሉ قصص الانبياء ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ብቻ ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها ቆረጧት ወጓት الله ተቆጣ فدمدم عليهم ربهم بذنبهم فسواها استكاكلاچو الله يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳ አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ Subhanahu Wa Ta'ala ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያ አውጣው የሚያበራ ነጭ ሆናል እጅ ይበራል ዝም ብሎ እነሱ ይህን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል فلما القوا ዱላቸውንና ገመዶቻቸውን ሲጥሉ سحروا اعين الناس የሰውን አይን ደገሙበት ይላል መስለው واسترهبوهم وجاءوا بسحر عظيم على الله بتالاق دغمت መጡ ሙሳ እንኳን ፈሩ فاوجس في نفسه خيفة موسى نبي الله موسى يتعمر ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩ الله موسى ምን ተሰጣቸው ትእዛዝ ወረደ واوحينا الى موسى ان القي عصاك አንተ ሙሳ ዱላህን ጣል ተባሉ فاذا هي تلقف ما يأفكون የቀጣጠፉትን ትውጣዋለሽ ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሆና ቁጫለች ሲያነሷት ዱላ ናት ይተአምራሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ
يا الله سبحانه وتعالى وألقي السحرة ساجدين يا الله تأمر ماركاتشونا دقاميوش سجود لي وردوا قالوا آمنا برب العالمين بألمات جيتا آمننا يانداندو نبي ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛን ይዞ የሚመጣ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር? በስልጣኔ በረጃጅም ህንጻዎች? በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ። ዘላኖች፣ ግመል ጠባቂዎች፣ ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ነው ያወጧቸው። ተራ ግመል ጠባቂ ነበሩ። በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል? ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ፣ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ። ለምን መሰላችሁ? እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር። እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም። አሁን በእኛ በአገራችን አንድ ሰው በቦልስ ይተብታል? አይተብትም እኮ አይደል? ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል? አይመችም። አንዱ ጓደኛዬ በግር መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው። አላ ኩል ሐሊን ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር። ያኔና አነኳቸው። ወራዳ ህዝቦች ነበሩ። አላህ ይህን ትልቅ ፍጡር ከመሃላቸው አወጣ። ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው፣ ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው። ስነ ጽሁፋቸውን የሚወዳደረው የለም። ወካኑ ሹዳት الكلمة وصناع الحرف ይሏቸዋል። ሐርፍ ሲገጣጥሙ ግጥም ሲያወርዱ አንደበተ ርቱ ነበሩ። ፈንበረዐ ይላል ሐዲስ ላይ ስታነቡ፣ ፈንበረዐ ማለት ድንገት ቆመ ማለት ነው። ሳያስበው ሳይዘጋጅ 100 ቤት ይመታል። 100 ቆሞ ያገጣጠም 100 ይመታል። ስነ ጽሁፍ ላይ የሚደርስባቸው የለም። እንደነሱ የሚወዳደር ፍጡር አልነበረም። የንግግር ንጉሶች ነበሩ። በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው። አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት። ግጥሙ ተወዳድሮ የሚደርስበት ከሌለ يعلق في الكعبة كعبة ላይ ይንጠለጠለ። المعلقات ይሉታል ዑለማዎቹ፣ ተንጠልጣዮች። በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት። የሚገርሙ ገጣሚዎች ተናጋሪዎች ነበሩ። አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም። አንድ ጎሳ ነበር በኑ አንፊናቃ ይባላል። በኑ አንፉ ናቃ ምንድነው? ግመል ማለት ነው። አንፍ አፍንጫ ነው አይደል? ስለዚህ የአፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት። እኛ እኮ የእነንትናው ገነን እያሉ ጎሳቸውን ይሸሹ ነበር። አንድ ታዋቂ ገጣሚ መጣ። በአንዲት ግጥም አነሳቸው። ምን ሲል ገጠመላቸው? ሁም ቀውሙን ሁሙል አንፉ ወልአዝናቡ ዱነሁሙ ወመን ዩሰዊ ቢአንፊ ናቀቲ ዘነባ አለ። እነሱ እኮ አፍንጫዎች ናቸው፣ ሌላው ጅራት ነው። የአፍንጫ ተቃራኒ ምንድነው? ጅራት ነው። ማን ነው አፍንጫና ጅራት የሚያወዳድር አለ።
ተነሱ በኋላ እኛ ፍንጫነን ከፊትነን ለካ አዳሜ ጅራት ነው መኩራት መፎከር ጀመሩ በአንዲት ግጥም ያነሱሃል አሊያም ይጥሉሃል በቋንቋ እንዲህ ሚዳንሱ ሰዎች ነበር ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ በአለም አንደኛ እንግሊዘኛ ሁለተኛ አረበኛ ይሏል ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት አረበኛ የሚወዳደር የለም አልሙሽተቃት የአረበኛን ቋንቋ ዝርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል ያንዳንዱ ቋንቋ ከምን ነው የሚወለደው ከስም እኮ ወዓለመ الآدم اسماء كلها አደምን አላህ መጀመሪያ ያስተማረው ምንድነው ስሞችን ኢብኑ አባስ ይችን ሲፈስሩ ምን ይላሉ አስተማረው ይህ ግድግዳ ነው ይህ ማይክሮፎን ነው ይህ ቴሌቪዥን ነው ያንዳንዱን ዕቃ አደምን አላህ አስተማረው ከስም ነው ቋንቋ የሚወጣው አረበኛ ስተነትነው ሙሽተቃት ሚሉታል ዘርዝረ ስታወጣው 40 ይደርሳል አንዱ ቃል እንግሊዘኛ ተለጥጦ የሚደርሰው 12 ብቻ ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ ስፒከር ስፖከን ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል አረበኛ ግን 40 ታወጣለታል ከዚህም በላይ ሙረከባት ይባላል የነሱ 12 የኛ 40 ይሄን ታዲያ ይገጣጥሙበታል አላህም ቁርአንን በአረበኛ ያረገው ለዛ አንበሳ ለማለት 100 አይነት ስም ይኖራል ያንበሳ ብቻ ይህን የቋንቋ ንጉስ ወደ ሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ ምንን አመጡ ቁርአንን ይዘው መጡ የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው አላህ ምን አላቸው የቋንቋ ንጉስ አይደላችሁ ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ አልቻሉም እሺ አንድ ምዕራፍ አምጡ አልቻሉም አራ አንድ ሱራ አምጡ አልቻሉም መጨረሻ ምን አለ ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው አልቻሉም فإن لم تفعلوا ولن تفعلوا ካላደረጋችሁት መቼም አታደርጉትም ይልቅ ሰዓትን ተጠንቀቁ አላቸው ወደዚህ ህዝብ ነብያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ አረቡን አንበረከኩት ተአምሩ ልብ ሚነካ የቁርአን ተአምር የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ ለኛ ዘመን የሳይንስ ተአምር አለ ለምሳሌ ነብዩላህ ኢሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል ነብዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል መልሱ ታዲያ ምን መሰላችሁ ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነብዩላህ ኢሳ ሙታንን መቀስቀስ ማን ነግሮሃል ቁርአን ነግሮሃል ነብዩላህ ሙሳ ባህር መሰንጠቅን ማን የነገረ እውነተኛው ተአምራዊ ቁርአን ነግሯል ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል ትልቅ ሳይንስ ምሁር ነው አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ ግልጽ ነው ቁርአን ብዙ ይናገራል ያልደረስንበት መሮጥ አለብን አለ ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው يقول الشوقي من الال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزيلهن
ጀላሉል ዐትቅ ወልቂደም ነቢያቶች በተአምር መጡ ተቋረጠ አንተ ግን በታላቅ ተአምር ይዘህል መጣ ጊዜ ባለፈ ቁጥር ውበቱ የሚጨምር ሱብሃንአላህ ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልቁት ቁርአን ያዘው ተአምር ኢዕጃዙል ዒልሚ ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙል ዒልሚ ዕውቀታዊው ተአምር አለው ወልበላጊ የስነ ጽሁፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስ ተስዊሪ ማለት ይሄን ስዕላዊ አገላለጽ وجاء رجل من اقصى المدينه يسعى يروጥ የሚመጣ ሰው አይታያችሁ ከመዲናይቱ አንድ ሰው ይሮጥ መጣ ይላል አርቲስቲክ ኤክስፕሬሽን ስዕላዊ ገለጻ ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል ተስዊሩል ፈኒ ፊል ቁርአኒል ከሪም ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ ወተስዊሪ ወልፍክሪ ወታሪኺ ታሪካዊ ያቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ ወልጂኦግራፊ ጂኦግራፊያዊ ያገላለጹ ወልገይቢ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል ወጥቢ ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር ወልዓደዲ ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊው ተአምር የቁርአን ሙዕጂዛው አያልቅም ማውጣት ነው ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ ሐታ ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት በየዳ ምናምን ምትሉት አለ እሱን ሁላ ጠቁማል አሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ ወጠፈቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚላለ ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጻላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣ حنيز ማለት مشوي የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء አንተ ሙሐመድ ወዳንተ የሁሉም ነገር ማብራራ የሆነውን ቁርአን አውርደናል የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ ሁሉንም አንድ ውጭ የተማረው ወንድማችን አለ ትልቅ ተመራማሪ ነው ሲጨንቀኝ ወደ ቁርአን መለሳለሁ ጥናት ያደረገ
ሁሌም ለመምህር መልስ ስሰጠው የት ነው የምታመጣው አለ። አይ ቁርአን ላይ የሚያመላክተኛ አላጣም አልኩት። ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል። የሆነ ነገር መንገድ ያለው ብቻ ተቆም የሚያደርግ سيوطي من يلالو ونزلنا عليك القرآن تبيانا لكل شيء من سيفسروا إن أنواع العلوم ليس منها باب ولا مسألة إلا وفي القرآن ما يدل عليه من ما ينتكو من قد يلم عينت يلم سرع يلم قرآن يعملكته بيهن انجيلات كل من نقر قرآن بيانس تقوم يا درجة ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ። እንዴ ቁርአኑ ሁሉም ነገር ተናግሯል ትላላችሁ አላቸው። አዎን አሉት። እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላቸው። የኬክ ማኑዋል አረገው ቁርአንን። ቁርአን ስለ ኬክ ሊያስተምረው እንደ መጣ ሸኹ ታዲያ አዎ ቁርአን ውስጥ አለ አሉት። ኬክና ዳቦ አላቸው። አዎ አሉት። ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት። እኔ ከቁርአን ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ እን ኩንቱም ላ ተዕለሙን ያለው ቁርአን እኮ ነው። ማታውቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል በዛሽ መሽሎክ ነው። ቁርአን ሁሉንም ነገር አመላካች የሆነ የተከበረ ያ አላህ Subhanahu Wa Ta'ala መጽሐፍ ነው። ንግግሩ ነው። በቀጥታ ነው ከሱ የወረደል ሙሽ ከላሙ ጅብሪል። በኢማሙ አህመድ ዘመን ቁርአንም መክሉቅ ነው አሉ፣ ተፈጣሪ ነው አሉ። ለምን መሰላችሁ ያሉ ኢማሙ አህመድ فعانا معاناة شديدة ታገሉለት ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ መክሉቅ ነው ብለው ነበርኩ የዛሬ 1000 ዓመት አካባቢ። ለምን ያሉ ይመስላችኋል? ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል። ፍጡር ስተት አይጠፋውምና ኢማሙ አህመድ ቆሙለት፣ ሌት ተቀን ተገረፉበት። አሁን ለኛ የአላህ ቃል ደረሰ። ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አድርገው የጅብሪል ነው አሉ። ከላሙላህ ቃሉ ነው። ተከለመ ቢሂ ይላሉ ኢማም አህመድ የተናገረው። በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችልም። አንድ የቁርአን አንቀጽ ሲጨርስ ወላሁ ገፉር ረሂም ይላል አይደል? ብንቀይረው ምን አለ? ወላሁ ረሂሙን ገፉር ብናረገው ምን አለ? ይቻላል? አይገጥምም። አንዷን ቃል ማለዋወጥ እንኳን አችልም። አይመታም። ላ ይርከብ አይገጥምም። በሃሩን الرشيد ዘመን የገጠመውን አንድ ታሪክ ላጫውታችሁ። አስማዒ የሚባል በሃሩን الرشيد ዘመን የሚኖር ትልቅ የቋንቋ ምሁር ነበር። ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነ ሲበወይ ያለ ትልቅ ሰው ነው። ሃሩን الرشيد ታላቅ የሙስሊሙ ንጉስ ነው። ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን الرشيد ዞር ብሎ قل يا أسمعي أنت أسمعي ተለያይተዋል ዳኝነት ስጥ ይለዋል። فيكون كلامه فصلا የተናገረው ንግግር ዳኛ ይሆናል። የቋንቋ ሰዎች ከተጣሉ ሚዳኛቸው ማን? አስማዒ ነበር። ትልቅ የቋንቋ ሰው። አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታቆታላችሁ። ስታስተምሩ እስትሽሃድ ታደርጋላችሁ። መረጃ ትጠቅሳላችሁ ለምትጠቅሱት ነገር። ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ፣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ። ከቁርአን መረጃ ምን ብሎ ጠቀሰ? والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم
ሐፊዞቹ ሊያስተካክሉኝ ነው አዚዙን ሐኪም አይደል ይያለኝ አስማዒ ነው እንዲህ ብሎ የቀረው እነዛ የወንድና የሴት ሰራቂዎች فقطعوا ايديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይችል ለመስራት ያልታደለች ትቀመጥ فقطعوا ايديهما ቁረጧቸው እስላም ለምን ነው ስለመቁረጥ ያዘዘ ሰፊ ትንታኔ ያለ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጭ የነሱን ማደሪያ አልቻለች ታዲያ ጠጋልኩና ለይሄ ምሁር እስላም እኮ ቁረጡ ያለው ለዝች ትውር እንዳይልኮ ግልጽ ነው አይደርስም በአረቦች ታሪክ እጃቸው የተቆረጡ 10 አይሞሉ ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገበያዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲህ ሌብል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገሯት ሙስናን አቆምና የድገታቸው ምንጭ ምንድነው ምንም የሰራነው አዲስ ነገር የለም አሉ ሙስና አቆም ሀገሪቱ ተለወጠች አሁን እኮ በይበስቶ ነው ሀገር ያልተለወጠ على كل حال امام الاسمعي በዚች ቁርአን استشهاد አደረገ መረጃ ተከሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله እኮ አለ غفور رحيم አዛኝና ርህሩህ ነው በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسمعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አለ قال حاشا الله ما እንደ አይነት ቃል አይናገርም አለ ደነገጠ يا رجل انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ራሽ ይሄማ አላህ ቃል አይሆንም ማለት ቁርአንን ሐፍዛል አለው አላ ሐፈዝኩ እሺ ቻንቀጽ የምትገኝበትን ሱረቱል ማኢዳን ሐፍዛል አላ ሐፈዝኩም እኮ ያላህ ቃል ነው በጭራሽ ይሄንማ አላህ ይናገር እንዳይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታ ለኢማሙ አስማዒ ተውት እርጋ በሉ ቁርአን አምጡለት ሁጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ ከፈቱት والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله قرآن من إلان والله عزيز حكيم الله عشنا فينا تبابينا إيه لمن دا درق السواق دنقت أسمع نينو دي تساسات كنت أنت سوال ودا عربي يزورو قرآن يالا حفظ كستون እንዴት መሳሳቴን አወቀው አለ እንዴ አንተ አስማ አለው እጅ ቁረጡ ለሰሩት ስራ መቀጣጫ ነው እያልክ ከዛ አላህ አዛኝ ነው ትላለህ አይገጥምም ግልጽ ነው ቆርጣ ፈልጣ አዛኝ ነው ትላለህ ይሄ ቦታ መውቅፍ ዒዛ ሌባን እንደምታንበረክክ ኃይልህን ብታሳይበት መውቅፍ ሕክማ ለሌላው ማህበረሰብ ድህነትን ስርቆትን ሰው እንዳይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርህራይ ቦታ አይደለም አለው አይገጥምም አለው ግልጽ ነው ቁረጥ ፍለጥ ብለ አዛኝ አይገጥምም عزيز حكيم امام اسماعي من قال والله انا لا نعرف لغه العرب قال እኛ አረበኛን አናቀውም አለ የቁርአን አንዷን ቃል ካንዷ ዝንፍ ማረጋችን በቦታዋ ነው ወረደችው ማሰባጠራችን ስለዚህ ወርዶታል አላህም ይጠብቀው እና نحن نزلنا الذكر وإنا له لحافظون سبحان الله هي نحو تنتاني بنقراችሁ ተአምር وإنا له توكيد ነው لا لحافظون لا التوكيد አመጣ እኛ ለሱ እንጠብቀዋለን በጣም በብረት አጥር ነው ያጣው እንደ ሌሎች መጽሐፍ ቁርአን መበረዝ አይቻልም
በጭራሽ። ቁርአን እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ ነው። ቁርአን 114 ምዕራፎች አሉት። ሁሎችም በምንድን ነው የሚጀምሩት? በቢስሚላሂ الرحمن الرحيم። ግን አንዲት ምዕራፍ የለችም ቢስሚላህ የሌለ አላት። ለምን? 113ቱ በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ አትጀምርም? ለምን? براءة من الله ورسوله إلى الذين عاهدتم من المشركين እንዲህ ብሎ ነው የሚጀምረው። ቢስሚላህ የለው። ቁርጡቢ ከኢብኑ አባስ ዘግቦ ምን ይላል ተመልከቱ። ቁርጡቢ ምን አሉ? እኔ አልይን ጠየቅኩት አሉ ኢብኑ አባስ፣ ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው። በጣም ይገርማችሁ፣ በራአቱ ማለት አላህ ነፃ ወጥቷል። በራአቱ ሚነላሂ ወረሱሊሂ ኢላ الذين عاهدتم من المشركين ከሙሽሪኮች ጋር ቃል ኪዳን ነበራቸው፣ ተባብረው ሊኖሩ። ሙሽሪኮቹ እያፈረሱ አስቸገሩ። ረሱል ሰለላሁ ዐለይሂ ወሰለም አቡበክርና አልይን ልከው ያንቀጽ ወረደ፣ አዋጅ አሉ። ከኛና የናንተ ስምምነት ቁሟል፣ ከናንተ ጋር ከዚህ በኋላ ጦርነት ነው። አዋጅ አወጁ። ታዲያ አልይ ብን ምን አሉ ረዲየላሁ ዐንሁ ምን አሉ? ቢስሚላህ እኮ አሉ። ቢስሚላህ በአላህ ስም፣ አርረሕማን አዛኝ፣ አርረሒም ርህሩህ የሆነው። በራአቱ አሉ ሰይድና አሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው። ቢስሚላህ እኮ ሰላምና አማንን መገለጫ ነው። አይገጥምምና ነው ያልተደረገበት። ግልጽ ነው። ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቁ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ ከኋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት። ሄዳችሁ ምንድነው የምትሉት? ፍሬንድ እንዴት ነህ? ሰላም ነው? ቤተሰብ ደህና ነው? እንዴት ናችሁ? አልহামዱሊላህ። ማዘር እንዴት ናት? ትንሿን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም ማለት? ከታች በጠረባ አንስተን ፈጃአልና አሊያሃ ሳፊናሃ ነው የምናደርገው። በጠረባ ነው የምናነሳው አይደል? በራአቱም ስለ ጦርነት ነው የምታወራው። ከናንተ ጋር ስምምነት የለም፣ ቃል ኪዳናችን ፈርሷል፣ ክዳችሁና ነው የሚያውጀው። ከዚህ ላይ ቢስሚላህ ያምራል? አይገጥምም። ቢስሚላህን አላህ አነሳ። ቁርአን እያንዳንዷ ቃል ሙረተብ ናት። ላ የእቲህ الباطل ምንም ክፍተት የለው። ሁሉ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ ነው። የቁርአንን ተአምር የሚያሳይ ልግለጽላችሁ። ዘከሪያ قد بلغ في العمر عتيا ነቢዩላህ ዘከሪያ እድሜያቸው ላይ ጣራ ደረሰ። 120 ዓመት ደረሱ። ሚስታቸው 98 ዓመት ደረሰች፣ አልወለደችም። ልጅ የመውለድ ተስፋቸው ተሟጦ እያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል። አንዴ መርየምን ሊዘይሩ ወደ ተቀመጠችበት ቤት ሲገቡ ወጀደ عندها رزقا ምግብ ተመለከቱ፣ ተገረሙ። ምግብ መኖሩ አይደለም የገረማቸው። ለመርየም አለይሃ ሰላም አላህ Subhanahu Wa Ta'ala የክረምቱን ምግብ በበጋ ይሰጣት ነበር፣ የበጋውን በክረምት። እልዘና አንዳንድ ምግቦች ክረምት ላይ ብቻ የሚገኙ አሉ አይደል? እሷ ግን በበጋ የክረምት ይቀርብላታል፣ በክረምት የበጋ። ገረማቸው ነቢዩላህ ዘከሪያ። فقال أنى لك هذا يا مريم አንቺ መርየም ይህ ላንቺ ከምን መጣልሽ አሏት። እሷ ምን አለች? قالت هو من عند الله كالله زند إن الله يرزق من يشاء بغير حساب الله የፈለገውን እኮ ያለ ገደብ ይለግሳል፣ ከአላህ ነው የመጣልኝ አለች። ነቢዩላህ ዘከሪያ አንድ ነገር አስተነተኑ። ለካ አላህ ያለ ሂሳብ ይሰጣል። ዑምሬም ላይ ቢደርስ እድሜም ጫፍ ቢደርስ ልጅ ሊለግሰኝ ለካ ይችላል ሚል ተስፋ ውስጣቸው አበበ። ከዛ ከመርየም ወጣ ብለው
በጀርባ ቆሙና ሁናሊከ አላህ ሁናሊከ ደዓ ዘከሪያ ረበህ ዘከሪያ ጌታውን ያኔ ተማጸነ በአረበኛ ቋንቋ የሚገርማችሁ ሁናከ እዚህ ማለት ነው ሁና ካልክ እዚህ ነው ሁናከ ትንሽ ራቅ ነው ሁናሊከ ካልክ ሩቅ ማለት ነው ለምን አላህ ሁናሊከን ተጠቀመ እዚህ ቦታ ላይ ከመርየም ዞር ብለው ነው ዱዓ ያደረጓል ሁና ደዓ ዘከሪያ ረበህ ነበር ሊሆን የሚገባው ዑለማዎቹ ምን አሉ አህሉል በላጋ ምን አሉ ይሄ ሁናሊከ ከሩቅ የሚያሳየው የነቢዩላህ ዘከሪያ ልጅ ወልዳለው የሚለው ስሜት የደርሷል ማለት ነው ጫፍ ደርሷል አልወልድም የሚል ውሳኔ ላይ 120 ዓመት ሰው ልጅ ያስባል ሚስታቸው 98 ልጅ ይታሰባል ከዛ የልጅ አልወልድም የሩቅ ተስፋ ዱዓ መነጨ አቀራረቡ ወንድሞቼ ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي هنالك دعا زكريا ربه هنالك تتكم كزش مقراف ብቻ ተአምራቶቹን ተመልከቱልኝማ እቺን አደረጉ አላህ ብስራት ሰጣቸው አላህ በምን ያበስራል አሉት መላእክቶቹ በምን በያህያ ያህያ ማለት ህያው ይሆናል ማለት ያህያ የሚባል ልጅ አብሽር እንሰጣለን እንዴት ያህያ ሊባል ቻለ ያህያ ህያው አንድ ሰው ሁሉ ህያው ይሆናል ሞት ተጽፎብናል አይደል ኩሉ ነፍሲን ዛኢቅ እንዴት ያህያ ሊባል ቻላሉ የአላህ ቃል እውነት አይደል ነብዩላህ ያህያ ተወለዱ ዳዓዋ ሲሰጡ ቆዩ መጨረሻ ተገደሉ ሸሂድ ሆኑ ሸሂዶች ደግሞ ምንድናቸው ህያው ናቸው والشهداء عند ربهم يرزقون شهيدوش الموتم لا تحسبن الذين قتلوا في سبيل الله أموات بل أحياء عند ربهم يرزقون شهيدوش الموتم أني زندي يترزقون إلى الله يحيى يتبالوا لزينو وأنه قن يمتعوا بتعالى ما يتشنات تملكتوا قرآن انديت زنف مالت عندما يتشن الله لنبي الله زكريا سياب السراتشو من إلاتشوال سورة مريم لي من إلاتشوال 3 ليال سوية إلاتشوال 3 ليال 3 ليالي سورة آل عمران لي متعنا الله مديننا 3 أيام 3 كاملة سورة مريم لي لمن للي تعالى سورة آل عمران لي لمن كان على لمن لليت كان لمن على علماء سبحان الله الله يحفظهم من قالوا بمفتر ميقدمو لليتنا الله مجمره يفتروا السن سلا مريتنا سماي سنورا معناته اولم يرى الذين كفروا ان السماوات والارض كانتا رتقا ففتقناهما نزا كهديان ايايو مندي سماينا مريت عند ينبرونا ينططلناچو مهون ግልጽና ሰማይና መሬት ውስጥ ምን ነበር ጨለም ነበር ኋላ ተከፋፈለ አላህ ብርሃን አረገው ይሄ አሁን በዘመኑ ምናልባት ወንድም ያውስቶት ሊሆን ይችላል the big bang theory ይሉታል ታላቁ ፍንዳታ ይላል ሳይንሶቹ ምን አሉ በዘመኑ ያወጡት ምድርና ሰማይ አንድ ነበሩ መሃል ላይ በተፈጠረ ቢግ ባንግ ትልቅ ፍንዳታ ተለያዩ ይላል ቁርአን መቼ ነው የነገረን የዛሬ 1400 ዓመት በመፈጠር መጀመሪያ ማን ነበር ጨለማ ነው ከዛ ማን ወጣ ብርሃን ለዛኩሙላህ ማን ይቀድማል ጨለማ በመውረድ ከመካና ከመዲና ምዕራፎች የቱ ይቀድማል መካውያን ይቀድማሉ ሱረቱ መርየም መካ ነው መዲና ነው የመካ ምዕራፍ ነው ሱረቱ አሊ ኢምራንስ የመዲና ነው ግልጽ ነው ከመካው ምዕራፍ በመውረድ መጀመሪያ ከሆነው በመፈጠር መጀመሪያ የሆነውን 3 ليال سويا እዛኛው ላይ ምን አለ 3 أيام አለ በመውረድ ሁለተኛ ማን ነው አለ ኢምራን የመዲና ምዕራፍ ነው መዲና ላይ ነው የወረደው በመፈጠር ሁለተኛ የሆነው ቀን ሚለውን ከመዲናው አደረገው መጀመሪያ የተፈጠረውን ጨለማ ሚለውን መጀመሪያ በመውረድ ከሆነው
ከመካው አደረገው እዝት ክሊር ግልጽ ነው ወንድሞቼ ያ ሱብሃንአላህ ይሄን በቂራአት ነበር የሚመቸው በዳዓዋ ሳይሆን ትንሽ ከበድ ሊል እንደሚችል ይሰማኛል አላ ኩሊ ሐል ቀለል ወዳለው አንድ ተአምር ልህድና ቁርአን አረቦችን እንዴት እንዳስደመማቸው ተርክላቸዋለሁ ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ ዘውጅ ሚስት እምራአ ሴት መቼ ነው አላህ የሚጠቀመው ይሄ መቼስ ነው እምራአ ሚለው የሚጠቀመው ዘውጅ ማለት ከሚስት ጋር የአቂዳ ያመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል ዘውጅ ይለዋል በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል ቁርአን ላይ ተመልከቱ እስኩን ይላቸዋል አደም ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፈበ አደምና ሐዋ ምንድናቸው አንድ አይነት አቂዳ የሚዋደዱ ባልና ሚስት ወአስለህና ለሁ ዘውጃ ይላል የአንድ ነብይ ቤተሰብ ሚስቱን አስተካከልንለት የአቂዳ ያመለካከት አንድነት መጣ ይለናል ጀነት ውስጥ የገቡ ሙእሚኖቹ ምን ይላል ሁም ወአዝዋጁሁም ይላል እነሱና ሚስቶቻቸው አንድ ናቸው የአቋም ልዩነት ካለ ግን እምራአ ነው የሚለው ለምሳሌ እምራአቱ ኑህን ይላል የነቢዩላህ ኑህና ሚስትና ነቢዩላህ ኑህ እኮ አይግባቡም አይደል ምን አለ አላህ ታዲያ የኑህ ሴት አለ ግልጽ ነው ወንድሞቼ ሱብሃንአላህ ከዛም አልፎ ማለት ወምራአቱ ሉጥን አለ የሉጥ ሴት አለ የሉጥ ሚስት እኮ ናት ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ወሰዷቸው ብላ እኮ የጠቆመች ሚስቱ ናት አንድ አይደሉም አቂዳቸው ስለዚህ አላህ ምን አለ ወምራአቱ ሉጥ የሉጥ ሴት አለ ፍርዓውን የማን ባለቤት ነበር አሲያ ደግሞ ምንድነው አቂዳዋ ሰላም የሆነ ረብ ابن لي عندك بيتا في الجنة ያለች ሙእሚን ናት ከፍርዓውን ጋር ተስማማ ፍርዓውን ምንድነው ያለ አና ረቡኩም ለዓላ አይገናኙም ሙእሚንና አህባሽ ማለት ናቸው አይገናኙም እዛ ጠረፍ ናቸው ሰሜንና ደቡብ ስለዚህ አላህ ምን አለ እዚህ ላይ ወምራአቱ ፍርዓውን የፍርዓውን ሴት አንድ አይደለም ያ ሱብሃንአላህ ወንድሞቼ እየተረዳችሁ ነው ነገር ግን ሁሌም እምራአ የሚለው ቃል ልዩነት የአቋም የአቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርጧታል ሳራን ማለት ነው ስለዚህ ትክክለኛው ዘውጃ የሚለው ቃል ዘውጃ ጥንድነት የሚያሳየው የአቋም የአቂዳ ያመለካከት አንድነት ሲኖር ዘውጅ የሚለውን ይጠቀማል እምራአ የሚለውን ግን አንዳንዴም ለዚህም ለዛም ሊጠቀመው ይችላል ቁርአን ተአምራዊ የአላህ ቃል ይህን ሁላ ተአምር የያዘ የሌላ ቃል ሊሆን አይችልም ወላሂ ለመድረክ ስለማይመች እንጂ ብዙ የሚገርሙ የነህው ተአምሮችን ላቀርብላችሁ ይችል ነበር ቁርአን ተአምሩን ቢጠልቁት የማይቋረጥ የአላሁ ስብሓነሁ ወተዓላ ተአምራዊ ንግግር ነው ይህም ተአምር አረቦችን አስደምሟቸው ነበር ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰው ለማሸሸት ብዙ ነገሮችን ተናግረው ነበር ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሁፍ ብቃቱ ወደ እስልምና ገብተው ነበር እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ ሁላችሁ ታቁት ይሆናል ሲደገም ይጣፍጣል ልንገራችሁ ቁርአን ድግምት ነው ሙሐመድም እብድ ነው እያሉ ቁረይሾች ናኙ ያንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ ሐታ ምን ይላሉ ተናጋሪዎቹ ዑመር ከሚሰል የዑመር አህያ ይሰልማል ብንል ይሻላል ይላሉ በዑመር መስለም ላይ ተስፋ ቆርጠናል
ልቡ የደነደነ ነው። ይሄን ልቡን ቁርአን እንዴት እንደራደው እስኪ እንመልከት። ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ይንቀሳቀሳል። ማቅናት ጀመረ፣ ቸኩሏል። ፊቱ ላይ ሸር ይነበብበት ነበር። መንገድ ላይ አንድ የሰለመ ሰሃባ አገኘ። ኢላ አይነ አንተ ያ ዑመር፣ አንተ ዑመር ወዴት ነህ አለው። ቃለ ሊአቅቱለ አለዚ ፈረቀ በይነና፣ ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አለው። ማንን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። እሱ ልትገል ነው? አዎ። እንዴ አወተራ አነ በኒ ሃሽም የትሩኩክ፣ በኒ ሃሽም ይተውኛል ብለህ ታስባለህ አሉት። ነቢዩን ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድን ነው? በኒ ሃሽሞች ይበቀሉላቸዋል። ይሄ ትልቅ መልእክት አለ። አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት፣ አሊያም ሸሃዳም ፈልጎ በቃ ይግደሉኝ ወሹሃዳኡ ዐንደ ረቢሂም ዩርዘቁን خلاص ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል። በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር? ይገሉሃል እኮ አሉት። ምን አለ ዑመር? ወኢን ቀተሉኒ አለ፣ ይግደሉኝ እኔ ግን እገለዋለሁ። አሁን ተመልከቱ፣ ረሱልን ገደለ ማለት ሪሳላው ሊጠፋ ነው። ፍቅህ ተመልከቱ። ሰሃቢየው ምን አለ? ኢዘን እብደ ቢአህሊክ፣ በቤተሰብ ጀምር አለው። ምን ማለት ነው አለ ዑመር። ያኒ ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ? አዎን። ተቆጣ ዑመር። አሁን እዚህ ጋር አንድ ፍቅህ እንማራለን። አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል። ግልጽ ነው። እሱ ቢኖር ትውልድ ያስተምራል። ለዛ ነው ሰይድና ዑመር ምን ይላሉ? ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላል። አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደርም። ሸሪዓ ጠፋ ማለት ነው። እዚህ ጋር ግን 1000 የሚሰግድ ሰው ይሆናል የጠፋው። ረሱልን ገደለ ማለት ሪሳላው ቆመ ነው። ስለዚህ ምን አለ? በእህት ጀምራለሁ። ምን ሆናለች? ሰልማለች። ፋጢማ ሰልማለች። ከዑመር በፊት ነው የሰለመችው። የእሳቸው ወንድምም ዘይድ ብኑ አልኸጣብ ከዑመር በፊት ነው የሰለሙት። ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና። እንደደረሰ በጣም የሚገርማችሁ መካ ላይ ተጽዕኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው። የሷን ባል ሰዒድ ሁላችሁ ታውቁታላችሁ። ከዐሽረል ሙበሸሪን ውስጥ አንዱ ነው። ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው። ሰዒድ ብኑ ዘይድ ብኑ ዐምር ብኑ ነውፈል። ዐምር ብኑ ነውፈል አያቱ ከእስልምና በፊት በተውሒድ ላይ የኖሩ ነበር። የሰዒድ አያት ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረአይቱሁ የጅሩ አስዋበሁ ፊል ጀና ይላሉ። ዐምር ብኑ ነውፈልን ጀነት ውስጥ አየሁት፣ ልብሱን ጀነት ውስጥ እየጎተተ። አያቱ ሰዒድ በጀና የተበሰረ የፋጢማ ባል። እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ብኑል አረት የሚባለው ሰሓባ ነው። ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር። ሰይድና ዑመር የአላህን ቀደር ተመልከቱት። እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን እያቀራቸው። ዑመር ደረሱ። የቁርአን ድምፅ ሰምተዋል። ተምተማት የሆነ ጉርምርምታ። በሩን በኃይል ቆፈቆፉ። ማን? ዑመር አወቁ። ዑመር ኃይለኛ ከባድ ነበር። ማን? ዑመር ክፈቱኝ። ከዛ ኸባብ ብኑ አረትን ሸጓጎጡት፣ ከፈቱት። ዑመር እንደገባ ምንድነው ስሰማው የነበር ድምፅ አላቸው። ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታው። ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር። አንዴ ተዘረረሱ፣ ደም ወጣው። በእግሩ አንገቱን ረግጦ ትንፋሽ አሳጣው። ይህን ስታይ ፋጢማ አልቻለችም። ዑመርን ዳስትዘው አንዴ እሷንም መታት፣ ወድቃ ደም ሆነች። ይህን ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሳይ፣ በደም መታጠቧን ሳይ ልቡ ተነካ። አምጡት እኮ ነው ምላችሁ። እሷ ምን አለችው? አዎ ሰልመናል፣ አንተም ነጃሳ ነህ፣ ቁርአኑን አንሰጥህም አለችው።
ስጪኝ ነው ምልሽ ታጠብ አልያም ውዱእ አድርግ አንተ ነጅሱን ጣሃራ ያልሆነ ሰው አይነካውም አለች ሰይድና ዑመር አማራጭ የለው ቢገላትም እንደማትሰጠው አወቀ ወጣ ውዱእ አደረገና ገባ የሚያነቡትን ቁርአን ሰጠችው ቋንቋ ላይ ምጥቀት አላቸው ማንበብ ጀመረ ጣሃ ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ ዑመር ተርገፈገፈ የቁርአን አገላለጽ ማረከው كزام ديازونا قرآن فقال ما أحسن هذا الكلام وأكرمه من ميامر يتكبر درقوهم مسعب دلوني على محمد ود محمد ملاكتني على رسول قاعد اسلمنا ان تقبله الله أكبر عمر بسلم بت عنكز ميتعلو سوچم الله አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አለ እና ዑመር እንደወረደ ነው የተቀበሉት الرحمن على العرش استوى እንዴት እኔን አይመለከተኝ በቃ እንደወረደ ነው መቀበል ከይፍያ ቢድዓ ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ የአላህ ቃል አንዴ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ ዓላማው ይላሉ ሰይፉን ስሎ የነብዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማያገኘውን ተመኘ ሙሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለ ነው አሸባሪዎች በዚህ ወጡ አሸባሪዎች በዛው ገቡ ነብዩ እንዲህ ተብለዋል እንገላሃል ስሙን አትፍራ ሐቅ ያዘ ሁሌም ይተቻል ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው سورة الحاقة يقرون الحاقة ما الحاقة يكاما عنده سمو الحاقة لكن سيسما فأخذه جلال الموقف ورهبة الحدث لال يكام كان كستت يازونا فوقف متطامنا الجون سبسبو قوم قرآن الرسول قتلوا مقرات جمروا عندهم بيج علفوا ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጡ ምን አለው አየኸው በስነ ጽሁፍ ብቃቱ እኮ ነው ውስጠን የተቆጣጠረዋል አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ ወማ ሁወ ቢቀውል ሻዒር ቀሊላን ማ ትኡሚኑን አረ የገጣሚ ንግግር አይደለም ትንሽ አታምኑ የሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካ እዛው ነብዩ አስከትለው ምዕራፉ እዛው ተከትሎ ነው የመጣ ወላ ቢቀውል ካሂን ቀሊላን ማ ተዘከሩ የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ ተንዚሉን من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሸሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምራል
እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናቀው ምን ያህሎቻችን ተፍሲርን ቀርተናል? ቁርአን ገና እኮ አልለካ ነው፣ ገና ነው እኮ። ምንድነው እያወራ ያለው? ቁርአን ጋር አዲስ ግንኙነት ይፈልጋል። አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው? ነፋሳቲ ፊል ዑቀድ ምን ማለት ነው? ጋሲቅን ኢዛ ወቀብ ምን ማለት ነው? እንቀረዋለን። ምን ማለት ነው? እንደ አዲስ ግንኙነት ልንጀምር ይገባል። የዛሬው ትምህርት ዋናው ርዕስ ይሄ ነው። ወደ ቁርአን እንመለስ። ትርጉሙ ምንድነው? ምን ያህሎቻችንን ሱብሒ ላይ ከፍተን ስንቀራ ምናለቅሰው? ምን ያህሎቻችንን አላህ እኔን እያወራኝ ነው ብለን ምናስበው? ያ እኮ ነው ቁርአን ማለት። እስላሙ ጡፈይል ብኑ ዐምር አልደውሲይ ቁረይሾች እና ዑመር እና ሐምዛ እየሰለሙ ሲያስቸግሯቸው አንድ አዋጅ አወጁ። ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ። وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهاديان آلوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله ልብ ሰጣችሁ ከሰማችሁ ይማርካችሁ። ይሄ አዋጅ ተባለ። ረሱል ሰለላሁ ዐለይሂ ወሰለም ሲቀሩ በዛ መጮህ ምናምን እንዲሰማ አይፈለግም። በሳቸው አንደበት ሰው አሁን ያሉ ቃሪዎች እንዴት ነው የሚማርኩን? ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኩ ቅልጥ ነው የሚል የረሱልን አንደበት ሰው ሰለላሁ ዐለይሂ ወሰለም ያ አንደበተ ሩታቸው ያ መልካም ጣፋጭ ለዛቸው ልብህን ነው የሚሰብረው። አታዳምጡት አዋጅ። ወደ ሐጅ ሲመጡ የአረብ ነገስታት እንዳያዳምጡ ነበር የሚነገራቸው ሙሐመድን ሰለላሁ ዐለይሂ ወሰለም እንዳይረዱ። ታዲያ ከመጡት ነገስታቶች ውስጥ የደውስ ንጉስ ጡፈይል የሚባል ሰው ትልቅ ሀብታም ነው። በእምነቱ አክራሪ ነው፣ አጥባቂ ነው፣ በጣም ገጣሚ ነው፣ ምሁር ነው። መካ እንደገባ እነዚህ ቁረይሾች መጡና ምን አሉት? እኛ ጋር የተፈጠረ አንድ ፈተና አለ። ወደ አንተም ወደ ህዝቦችህም እንዳይገባ ይሄ መሐመድ የሚባል ሰው አለ እንዳታ የሚናገረው ቃል ሲሕር ነው፣ ድግምት ነው፣ ከሰማኸው ይቆጣጠራል። እውነታቸው ነው አይደል? ከአላህ የሆነ ተአምር ነው። ከዛ ምን ይላል ጡፈይል? በጣም ከማስፈራራታቸው የተነሳ እሱን እንዳልሰማው ጆሮዬ ውስጥ ጥጥን ጨመርኩ አለ። የሱ ቁርአን እንዳይደርሰኝ ተመልከቱ። ሹብሃ ከይፈቱ ታል እነንትናን አትስሟቸው። እንዲህ ነው እኮ የሚመጣው። ጆሮዬ ላይ አደረኩ። ከዛ ወደ ካዕባ ስገባ ረሱል ሰለላሁ ዐለይሂ ወሰለም ካዕባ ጥግ እየሰገዱ ነው። ሶላቱ የኛን ሶላት አይመስልም፣ አቀራሩ የኛን አይመስልም። ማረከኝ። ሳላስበው ወደሱ እየተሳብከዱ ከፊታቸው ቆምኩ ይላል። ቁርአናቸውን ሰማው፣ ሳበኝ። ረሱልም ቁርአኑ እንደጨረሱ ወደ ቤታቸው ሲገቡ ተከትያቸው ሄድኩና አንተ ሙሐመድ ወገኖች እኮ ያንተን ቃል አስፈራሩኝ፣ ግን እኔ ግን አዋቂ ነኝ፣ ጥጥ ጆሮዬ ላረግ አይገባም ብያውል እስኪ ቁርአንን አንብብብኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ደሊል፣ ሳይንሳዊ ግኝት፣ ሐዲስ ቁርአን አላሉትም። ቁርአን ያነበቡ ባቸው። ቢስሚላሂ الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد كزام سورة الفلك انجمروا لد قل أعوذ برب الفلك سبحان الله قرآن عربين يوم بتأم لم يكن عمتاتو يتليكم فيت عربوش شعر قتمنا نثر سد عرفت نقر ميلو تعالاتشو قتم كزام دقمو زنبلو نققر قرآن كمن يارقوت جنكاتشو قتم ስድ ንባብ እንዳይሉት ግጥም ይመስል አመታታል። ወደ ግጥም ሲመጡት አይገጥምላቸው፣ ወደዚህ እንዳይመጡት የግጥም ይዘታል። ከሶስት ከፈሉት። ቁርአን፣ ስድ ንባብ፣ ግጥም ማለት ከሶስት ከፈሉት። አልቻሉም እዚህም እዛም ማድረግ። ልክ ሲያነቡለት ልቤ ተከፈተ በኸይር።
እጀን ዘረጋውና ሸሃዳ ነሳቸው ዘንድ ተቀበሉ ፈውረን ቀጥታ እስልምናን ተቀበሉ አላህ ይህን ሲያረግ ሲያየው ከራማ ሰጠው አከበረው ፊቱ ላይ ኑር እንዲወጣ አደረገው ፊቱ ያበራ ነበር ከዛም ወደ አገሬ ሲመለስ አላህ ወይ ጣዖቱ ተቆጥቶበት ፊቱ ላይ አውጥቶበት ነው ብርሃን እንደይሉኝ ከዱላዬ ጫፍ ላይ አርግልኝ አልኩታል ይሄ ፊቴ ላይ የወጣው ኑር ብርሃን ወደ ዱላዬ ተሸጋገረ ያን ይዤ ወደ አገሬ ገባው ወደ ደውስ ሚያገኘኝን ሰው ሁላ ወደ እስልምና ዳዕዋ ማድረግ ጀመርኩ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ያገሩን ህዝብ እስልምናን እንዲቀበል አድርጎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዤው መጣሁ ይላል ጡፈይልን ወደ እስላም ያመጣው ምንድነው አልቁርአኑል ከሪም የቁርአን ተአምር ትልቅነት ነው ታዲያ እኛና ቁርአን እንዴት ነው ቁርአን ጋር ያለን ትስስር እንዴት ነው አፈላ የተደበሩን القرآن ቁርአንና ያስተነትኑም እንዴ ወይስ ልባቸው ውስጥ ተቆልፏል ይለናል አላህ ቁርአን ጋር ተፋዑል ይፈልጋል አንድ ዓሊም ምን አሉ መሰላችሁ ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቅ ይላል አንዴ ወጣቶችን ሰበሰብኩና ጠየቅኳቸው ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት ምን አለ ቀሰሱል አንቢያ አለኛል ቁርአን ውስጥ ያለው ገድለ ነብያት የነብዮች ታሪክ ነው ሚማርከኛለኛል አንዳንዱ ያን ሲያነብ ልቡ ሚረጥባል በጣም ሚነካ ስለ ነብያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው ይሁን የነብያት ታሪክ ቁርአን ውስጥ ያለው እሱ ነው ሚማርከኛለኛል አንተ ሳልኩት አለ ሌላውን ወጣት እኔ መሻሂዱል ቂያማ ስለ ቂያማ ሚናገረው ቁርአን እሱ ማለፍ አልችልም ሰው ልጆች ተቀሰቀሱ አምላክ ፊት ቆሙ ጀሃነምም ትገለጣለች እንዲህ ይጮሃሉ ስለ ጀሃነም ስለ ማማ እሱ አይሳካልኝም ማለፍ አለኛል ሌላኛውን ጠየቅኩት አይ እኔ እንኳን ስለ ጀነ ያለው ነው ሚማርከኛለኝ በቃ ጀነት ገቡ ወንዞችን እንደ ልብ ያፈሷቸዋል ፍርደውስ ለይን ይወርሳሉ እነሱም ሚስቶቻቸው አላህም ሰላምታ ያቀርብላቸዋል የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት ምፈጀው አለኛል ሌላኛውን ጠየቅኩት እኔ ቁርአን ላይ በጣም ሚማርከኝ ስለ አላህ ተአምር ሚናገረው ወሚን አያቲሂ ያ አላህ እኮ ከምልክቱ ነው እንዲህ ሰማይን መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከል ነው አታዩም እንዴ እናንተን ሌሊትን እንቅልፍ ማረፍ ያደረግንላችሁ ቀንን የሥራ አደረግ የአላህ ተአምራት ያ ነው ሚማርከኝ ወንድሞቼ ቁርአን ውስጥ በጣም ሚማርከኒቱ እንፈልገው አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን ምን ይያለን ነው ቁርአን ደብዳቤ እኮ ነው ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው ሱብሃንአላህ ምን ማለቱ ነው ቁርአን ሱረቱ አለ ኢምራን ስለምን ነው የሚያወራው ሱረቱል ካህፍ ምንድነው ያወራ ያለው ጀመረ አንዴ ቢያንስ በአማርኛ ተፍሲሩን እናዳርስ ከዛ በጣም የሚማርከንን ቦታ እየደጋገመን እንቀራው ልቦች እየረጠቡ ይሄዳል ቁርአን ጋር ያለን ትስስር ጥሩ መሆን አለበት ትክክለኛ አንድ ሰው ሰለፊ صالح ምትለው ቁርአን ጋር ያለው ጥብቀት ለተቀን እሱን ያሐፍዛል እሱ ማዕናውን ያስተነትናል በሱ ለሊት ይሰግድበታል እሱን ያስተምራል خيركم من تعلم القرآن وعلمه በላጫቹ ቁርአንን ቀርቶ ያስተማረው መሐመድ ኢቅባል የሚባል ታላቅ ፈይለሱፍ ምሁር ሁሌም እኔ ከሱብሒ በኋላ ቁርአን እቀራለሁ ሁሌም ብቻ አፋጠኘ ስንት ጊዜ አከተምክ ነው ሚላህ ረመዳን ላይ ምንድነው ምንባባል ስንት ያለቀስክ የሚባባላል የለም ስንት ያختማል ረመዳን እኔ አሁን አምስተኛዬን ይዣለሁ ምናምን ነው ሚላህ በቃ ሩጫ ነው አምስቴ ከማختም አንድ ምዕራፍ ማስተንተን ይበልጣል አጅሩ ራሱ ልብህን እሷ ጋር ማመላለስ አላህ ምን ይያለኝ ነው
ምክር እኮ ነው አንብበ ይሄን ደብዳቤ ተመረህበት ተወጣል መሐመድ ይቅባል ሁሌም ከሱብሒ በኋላ ቁጭ ብዬ ቀራ ነበራል ከዛም አባቴ ሁሌ ይመጣና ልጄ ምን ያደረክ ነው አይ ቁርአን እየቀራውላችኋለሁ ተመልሶ ይሄዳል እንደገና ሌላ ጧት ይመጡብኛል ንጋት ላይ ልጄ ምን ያረክ ነው አባቴ እየቀራው ነው ሁሌም ጥያቄያቸው ሲበዛ አባሁ ያልኳቸው ሁሌም ቁርአን ስቀራ መጣ ትጠይቀኛል ምትጠይቀኝም አንድ አይነት ጥያቄ ነው መመልስልህም ያው መልስ ነው ደግሞ እንደገና ዙረት ትጠይቀኛል ለምንድነው አልኩታል አባትየው ሲመልስ ምን አለ انما اردت ان اقول لك ልጄ ልልህ እኮ የፈለኩት اقرأ القرآن ቁርአኑ ስታነበው كأنما انزل عليك አንተ ላይ እንደወረደ አድርገህ አንብበው ቁርአን ለኔ ነው የወረደው እኔን እየመከረኝ አስተምህሮቱ ለኔ ነኝ ብለህ ተመስጠህ አንብበው الله ودنيا وردوا دبدابين إمام الغزالي إحياء علوم الدين لي من إلالو الله سبحانه وتعالى توراة لي اندي بلوان إلالو أنت باري أنت كو سفر واتهمن قدي يهدك دبدابي كم متودو قواد دنيا سيمت على دبدابي ونقلته سفرين عقوارته تلاسر تكمته بتزتا يساك يدبدابي ومياسازن سينورو تكزيالك ታነበዋለህ የኔ ደብዳቤ ደግሞ ዳንተ መጣለህ እንዴት እንዳብራራውት እስኪ ተመልከት ለምንድነው ማታስተነትነው ከጓደኞች ደብዳቤ የኔን መልእክት አሳነስከው እንዴ አላህ ነው ይሄን የሚል የኔ መልእክት የጓደኞች የኔ ያህል እንኳን ቦታ የለው አሁን ሰው መጽሐፍ ሲያነብ ጋዜጣ አትኩሮ ነው አያችሁ ምናም ያለ ያነባል ቁርአን ለምን እንዲህ ብለን ማናነብ ቁርአን ለዚህ ኡማ የተላከ ማኑዋል ታውቃላችሁ አንድ ሰው አንድ ኮምፒውተር ቢገዛ ያለ ማኑዋሉ ይጠቀመዋል ሊያቃጥለው እኮ ይችላል እንዲያርገ ሰካው በዚህ ያህል ፓወሩ ኃይሉ የዚህ ያህል መሆን አለበት እንዲህ ሳይሆን አታጥፋው ካላደረከው ይበላሻል ቁርአን ማኑዋል ነው ለሰው ልጅ እንዲህ ብላችሁ ሂዱ እንዲህ ብላችሁ ውጡ ጎረቤትህን አክብር እናት አባትን ተናነስላቸው ሰደቃ ስጥ ሶላትን በኹሹ ስገድ ማኑዋል ነው እኮ ዒባዱ الرحማን የአላህ ባሪያን ሆኖን ዘንድ ማመላከቻ በጣም የሚገርም አንድ ዓሊም ምን አሉ አንድ ሰው መኪና ሊነዳ ቢል ማኑዋል ይኖረዋል እንዲያርገ ንዳ እንዲያርገ ውጣ የሚባል መኪና ለመንዳት ያስፈልገዋል አውሮፕላን ለመንዳት ምን አይነት ማኑዋል ያስፈልገዋል ከዛ የከበደ ነገር ያስፈልገዋል የሰው ልጅ ደግሞ ከአውሮፕላንም በላይ ነው ስለዚህ ምን ያስፈልገዋል ቁርአን ያስፈልገዋል ነገሮቹ እየጨመሩ እየተወሳሰቡ ሲሄዱ መውጫችን ምንድነው ቁርአን ነው ቁርአን ላይ የበለጠ ልንበራታ ይገባል አላህ እንድናስተነትነው ቁርአንን አግርቶታል ኪታቡን አንዘልናሁ ኢለይከ ሙባረኩን ቁርአንን ወዳንተ የተባረከ ሲሆን አውርደነዋል ሊየደበሩ አያቲ የወረደበት ምክንያት ሊያስተነትኑት ወልየተዘከራ ኡሉል አልባብ ነዛ የልብ ባልተቤቶች ሊያስተነትኑት ይለናል አላህ እዚህ ቁርአን የወረደው ልናስተነትነው አስተምሮት ልናወጣበት የህይወታችን መመሪያ ልናደርገው ነው الله سبحانه وتعالى بسمعناه من التكم يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحينا بالقرآن اللهم أعشنا على منهج القرآن ربنا توفنا مسلمين والحقنا بالصالحين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين አንዳንድ ቦታ ላይ ቁርአን ጮክ ብሎ እንዳይቀራ ክልክል መሆኑ ይነገራል ስለዚህ ምን ትላለህ ነው ቁርአን ለሊት ተነስተን ተሐጁድን ሰግድ ስንል የተኛን ሰው መረበሽ እስልምና አይፈቅድም እሱ ተኝቶ ነው እየሰገድኩ የሚባል የለም እሱ ይተኛ ረፍ ብሎ አንተ ድምጽ ቀንሰ መቅራት አለብህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃባ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ እስልምናን ተቀበለ
ወዲያውንም ጦርነት እየጀመረ ነበር ሸሃዳ አድርጎ ወደ ጦርነት ገባ ሸሂድ ሆነ ሞተ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በኺም በኽ عامل قليلا ونال كثيرا ትንሽ ሰርቶ ብዙና ተረፋል ሰልሞ የተገባ ሶላትም አልሰገደ ወደ ምን ገባ ወደ ጂሃድ ገባ ጂሃድ ገብቶ ምን ሆነ ሸሂድ ሆነ ሸሂድ ማለት ያለውን ደረጃ ታውቃላችሁ ለ72 ቤተሰቦቹ አማላጅ ይሆናል ግልጽ ነው 72 ቤተሰቦቹን አላህ ዘንድ ያማልዳል የውመል ቂያማ ማርልኝ ደሙ ጠብ ስትል ወንጀሉን አላህ ያጥበዋል ባንዷ ደም قطرة ደም ወንጀሉን ያጥበዋል የሽልማት ዘውድ ይጠለቅለታል ሕያው ነው ይረዘቃል ነብዩ ሰለላሁ ዐለይሂ ወሰለም አሉ ጃዕፈር ሁለት እጁ ተቆርጦ ነበር የሞተው ጃዕፈርን ጀነት ውስጥ ከመላእክቶቹ ጋር ሲበር ተመለከትኩት ይላሉና ማወቅ ጥሩ ነው ሳያቅም ግን ሸሂድ ቢሆን ትልቅ አጅር አለው ነው ወሰለላሁ ዐለይሂ ወሰለም ወባረከ ዐላ ነብይና መሐመድ